ታዲያ ስለዚህ ማለት ነው አንቺ ባለ ትዳር ሆነሽ ሚስት የለኝም ብለሽ ነው እንድሪስን የተዋወቅሽው ቲክቶክ ላይ አይደል? ባል እያለሽ አህመድ በህይወት እያለ አው እሺ ታዲያ አህመድን እንለያይ ካልፈለግሽው አልፈልግህም ካንተ የተሻለ ቆንጆ ባል ስላገኘው ቻው ብለሽ ተሰናብተሽ ነው አይደል ወደ እንድሪስ መሄድ ያለብሽ እንጂ አህመድ በህይወት እያለ ሳትፋቱ ባል እያለሽ ባል የለኝም ብለሽ እንድሪስን ተዋውቀሽ ቲክቶክ ላይ ኮብልለሽ ሄድሽ። ለዛ ደግሞ ለህድበት ኤክሱም ያውቃል። ምንድን ነበር ምክንያትሽ? ብሩሽን እያሰባ ይበላብሻል እንደዚህ ሲሉ ያሉኝን ሰዎችን እሱ ያውቃል። ያሉኝን ሰዎች እንደዛ ያሉኝን እኔ ስም መጥራት አልፈልግም። ምክንያቱም ለእሱ ስለሚቀርቡት ማለት ነው። ለእሱ ስለሚቀርቡት ስም መጥራት አልፈልግም። ይህ ሰውዬ ብሩሽን ይበላብሻል፣ የእሱን ዕዳ ሁላ ነው የሚያስከፍልሽ ጽፊበት ሲሉ አልተሸካለሁ። እንድሪስ ለምትይው ነገር ደግሞ እንድሪስ ጋር አልተገናኘንም። እሱም ፎቶና ቪዲዮ አሳያለሁ የተገናኛችሁበትን ነገር የሚያውቀው ነገር የለም። ለእንድሪስ ልትከራከሪለት ነው እዚህ ጋር አልተገናኘንም። ከዛ በኋላ ግን ተገናኝተናል። በኒካ ላይ ኒካ ማለት ነው። አህመድ ኒካውን ሳያወርድ ከእንድሪስ ጋር ተገናኛችሁ። በኒካ ላይ ኒካ ይቻላል። አቡ ያው አሁንም እኮ በውስጥ ገብቶ ሶርዶ እየጻፈላት እያስፈራራት እንድሪስ ለምንድን ነው የወረድከው? ና ተመልሰና ተመልሰ ግባ። አትጻፍ እኮ የሆነ ተጽፎ የተሰጠሽን ነገር የምታነቢ እኮ ነው የሚመስለው። አንቺ ሮቦት አይደለም። ለምን ራስሽን ችለሽ እንደኔ አታወሪም? የሆነ የተጻፈልሽን ነገር የምታነቢ ነው የምትመስለው። አንጻፈ ወላሂ ብለሻል። ኦኬ ወላሂ ካልሽ እናምናለን። ምንም ማድረግ አንችልም። ታይም አምነናል። እሺ እኔ ያልኩት አህመድ ኒካውን እስከ ዛሬዋ ቀን ድረስ አህመድ ኒካውን አላወረደም። እሺ ታዩ እሱን ችግር የለውም እኮ አለን። ሳዳ ተው ነው እኔ እያልኩሽ ያለሁት አህመድ ኒካውን እስከ ዛሬዋ ቀን ድረስ አላወረደም። ግን አንቺ ከእንድሪስ ጋር ነሽ። አህመድ አልፈታሽም እኮ ምንም ማስረጃ የለኝም። ቤተሰቦቼ ጋር ሄዶ 150 ሺህ ብር ላኪ ፈታሻለሁ ብሎ 150 ሺህ ብር ተቀብሎ በእጁ ተቀብሎ እሺ አሳይን የተፈታሽበትን ወረቀት። ሸሪያ ፍርድ ቤት የሰጠሽን የካሽማል ብሎ ሸሪያ ፍርድ ቤት የሰጠሽን ወረቀት አሳይን። እኔ በሸሪያ ፍርድ ቤት አይደለም የተፈታሁት፣ በራሱ በማን ነው ታዲያ የተፈታሽው? የሚያፋታው እኮ ሸሪያ ፍርድ ቤት ነው። ሌላ የሚያፋታ አካል አለ እንዴ? ኒካን ከሸሪያ ፍርድ ቤት ውጭ ማን ነው የሚያፋታሽ? ባል አልፈታሁም ካለ ያ እሱ ሳያቅ ሸሪያ ፍርድ ቤት ካላፋታሽ ባል አልፈታሁም እያለ ነው። እሱ እስር ቤት እያለ ነው አንቺ ጠፍተሽ እንግሊዝ ጋር የሄድሽው። አንደኛ። ሁለተኛ እንድሪስን ስትተዋወቂ ባል የለኝም ለምን አልሽ? ባል እያለሽ ይሄ ትክክል ነው? ካልፈለግሽ መብትሽ ነው። የትኛዋም ሴት ባሏን ካልፈለገች ለምን 20 ዓመት የኖረ ባሏ አይሆንም? ከበቃት በቃት ነው፣ መብቷ ነው። ባል ሆይ አልፈልግህም ቻው ብላ ተፋታ የመሄድ ሙሉ መብት አላት። ግን እኛ ላይ እንዲደረግ የማንፈልገውን እኛ ባላችን ሳይነግረን ላያችን ላይ እንዲደረግ የማንፈልገውን እኛም ባሎቻችን ላይ ማድረግ የለብንም። ካልፈለገች ማንም አያስገድዳትም። ሙሉ መብት አላት አልፈልግህም ብላ የመሄድ። ግን ባል እያለ ባል የለኝም ብሎ እዚህ ጋር ሁለት አንድ ላይ እንትን ማለት ፌር አይደለም። ለምን መብት እያላት መብት አላት እኮ መተው ማን ይከለክላታል? አይደለም ሳውዲ አሜሪካ ወስደዋቸው ይተዋቸው የለ ሳውዲ ስለወሰዳት እሷ እሱ ሊመፍታት መብት የላትም አላት። ግን ባል እያለ የለም ተብሎ ግን ነውር ነው፣ በጣም ሀራም ነው። ፈጣሪም አይወደውም። ባል አለኝ አልፈልገውም፣ በቃ ልፈታው ነው፣ አንተን ነው የምፈልገህ ማለት ይቻላል።
አሁን አንተ ያልከው 7 ወር ወንድሜ ያርሷታል ብላ የለሽም ማገጥሽበት እንዳትባይ ባለ ትዳር ላይ ማገጥሽ እንዳትባይ አስቀድመሽ እንለያይ ብሎኝ ነበር አልሽ። እንለያይ ያለበትን ማስረጃ አምጪ። የለኝም። እሱ ቀድሞ ከሌላ ሴት ጋር ተጀናጅኖብኝ ነው እኔ ማገጥኩበት አልሽ። እሺ የማገጠበትን ከሌላ ሴት ጋር የተጀናጀነበትን ማስረጃ አምጪ ተባልሽ። ማስረጃ የለኝም አልሽ። ማስረጃ ከሌለሽ እንዴት እንመን ጉዳዩን? አንድ አሳማኝ ነገር ምንም ማስረጃ የተዋወቅሽው ቲክቶክ ላይ አይደል? እሺ ስለዚህ ማለት ነው አንቺ ባለትዳር ሆነሽ ሚስት የለኝም ብለሽ ነው እንድሪስን የተዋወቅሽው ቲክቶክ ላይ አይደል? ባል እያለሽ አህመድ በህይወት እያለ ላይ ተዋውቃህ ባለትዳር አይደለሁም ብላ ዋሽታ ስትተዋወቀህ ኦኬ፣ እስከዛ ድረስ አንተ ጥፋት የለበት። ግን ባለትዳር መሆኗን ባወቅክ ሰዓት ባለትዳር መሆኗን እያወቅክ እንዴት ነው አብረሃት የምትቀጥለው ከባለትዳር ሴት ጋር? አንተ ሚስትክን አንድ ወንድ ቲክቶክ ላይ አግኝቶ ጀንጅ ነው ቢያኮበልልብህ ይዚት ኦኬ ዊዲዩ ይህንን አስረዳን። እንዴት ባለትዳር መሆኗን እያወቅክ አብረሃት ሆንክ? ባለትዳር መሆኗን እያወቅኩኝ አብሬያት አልሆንኩም። አመጣኋት፣ ስራ አስገባኋት። በየራሴ ጉዳይ የራሴን ህይወት ኑሪ ስሪ ብዬ አስገባኋት። እኔ የራሴን ህይወት ነው የራሴን ሚስት አገባሁ፣ ሌላ ሚስት አገባሁኝ። በዛ ታይም ላይ ደጋግማ ትደውልልኛለች፣ የምትለኛለች ኒካ ያለ ወርድ ነው ብር እንትን ነው ትላለች። ከዛ በኋላ ኋላ ላይ ፈቶኛል እኮ ከመዳበጃ ጓደኛዬ እዚህ እየሰማች ነው ራሱ ፈቶኛል አግባይ ስትለኝ በሰዓቱ ፍቅር ስላለብኝ ያችኛቱም ፈትቼ ወደ እሷ መጣሁኝ፣ አገባኋት። ትቻት ኖሬ ነበረ አመት ምናምን ወደ አመት ከምናምን ትቻት የራሴን ህይወት እየኖርኩ ነበረ። አንዴ ክሮሎስ አነሳት ተሰውራ ትልክልኛለች፣ ልሞት ነው ምን ብዙ ነገር ስትለኝ በዛ ታይም ላይ ወንድኔ በፍቅር አታለለች። ያችኛቱ ፈትቼ ችኛቱን አገባሁኝ፣ ኒካ ወርዶልኛል አለች። በሸሪያ ፍርድ ቤት ብዙ ጊዜ ጠየቀች። በምን ጠየቀች? እሱንም ደውሎ እስከዛሬ ድረስ ኒካ የለንም እኮ ብሏት አላት። ሸሪያ ፍርድ ቤት 150 ሺህ ብር ለፍች ነው። እህቷም ትንታ ከነ ሁሉም ነገር አለ ለፍች ነው 150 ሺህ ብር የላከችለት እንዲፈታት ነው። ማስረጃ እንፈልጋለን። ማስረጃ አለ ከነ አካውንት ምናምን አለ። ማስረጃ እመጣለሁ። የእህቷ አካውንት ላይ ያስገባችሁ ብር ማስረጃ ሊሆን አይችልም። ወደ እሱ አካውንት የገባ ነው የምንፈልገው። ደረሰኝ ወደ አህመድ የገባ ከሰዓዳ ወደ አህመድ የገባ ይናገር። እሱ ተቀብሎ ነው ከእህቷ ላይ ተቀብሎ ቁጭ አሉበት፣ ቤተሰቦቿ ቁጭ አሉበት፣ ተቀብሎ ብሩን ሄዷል። በዛም ላይ ቤተሰቦቿ ይህን እንድትፈታ ነው ሲሉ ማስረጃ ቪዲዮ ማስረጃ ብሩን ሲቀበል እህቲቱም ትገባለች። ማስረጃ ሽኛት ፈዝቼ ሽኛቱን አገባሁኝ፣ ኒካ ወርዶልኛል አለች። እሱ ሚዩት አድርጊ ፕሊዝ። እስር ቤት ስለገባሁ ቡኒ አሁን በቅርብ ነው የመጣው። እስር ቤት ስለገባሁ ያንኛው ስልክ መረጃ ሁሉም ጠፍቷል። እስር ቤት መግቢያ ያስያዘኝ እሱ ነው። በዚህ ጉዳይ ላይ ያስያዘኝ አስይዘዋለሁ። መረጃው ማለቃር ጨልቅልሻለሁ። በማይሄድበት የለም በስር ይሄዳል። አስደግምብሻለሁ። በብዙ ነገር ያስፈራራታል። ከእሷ ቢፈልጉት ሰው የላትም ብሎ ከእሷ ብርብና ብር ብቻ ነው። ከመረጃው ልክሻለሁ። በስር ራሱ በስር ለልጇ ብር እየረዳች እቺ ልጅ እንዴት ነው ዳም ብከፍለው? ለልጇ ብር እየረዳች ልጇ ታማሚ ነው። ይሄ ሁላ ብር እየረዳች አንድ ቀን እንኳን ደውሎ አያውቅም ልጁ ላይ። እኔ ራሱ ሀታ እኔ እልክላታለሁ። አሁን ላይ ያለን ለልጇ እኔ እልክላታለሁ። መታ ትናገር እሷ ያ ሁላ እያደረገች ራሱ በስር አስደግምብሻለሁ፣ ምን እልሻለሁ፣ አሁን ሰውሬ አሁን እልክልሻለሁ፣ በሀሳብ ልላክልሽ፣ አስደግምብሻለሁ፣ ምን እልብሻለሁ፣ ብዙ ነገር። ለምን እሷ አትመጣም? እንድሪስ ለምንድን ነው እዚህ ጋር? ለምን ፈራች እሷ? ለምን ተደበቀች? ለምን አትመጣም? እዚህ ጋር ሀቅ ካላት እንደኔ ነው የምትጠቀመው። ለምን አትመጣም እሷ? ትንጣ በደሏን ትናገር። እኔ አሁን የራሴ ነው ለምን አትመጣም እኮ? ምንድን ነው የከለከላት ለመምጣት? 10 ዋትሳፕ ከምታዝገኝ ቮይስ እያደረገች ለምን አትመጣም እዚህ ጋር? ይሄኔ በዋትሳፕ ሸር አድርግሻለሁ ማለት ብዙ ብያታለሁ። ግቢ ያልኳት ሸበካዬ ነው፣ ካርድ ላስመጣ ነው ምናምን አለች። ሸበካዬ ነው። አንቺ ደግሞ ምንም ያልተማረች ሀገር ነው የሚመጣው። ተመርጦ እንደሚመጣው ቀኑ ሙሉ ካርድ ላስመጣ ቀኑ ሙሉ ወይስ ውስጥ አድርግላት ጣፍላት። አጉዬ ብዙ ሰው የጻፈች ነው። ሸሪዓ ፍርድ ቤት ከተፈታች ወረቀት ይሰጧታል። ወረቀቱ በጣም ጥሩ። ስለዚህ የሸሪዓ ፍርድ ቤቱን ወረቀት እንፈልጋለን። በአፍ ብቻ ተፈትቻለሁ አይሰራም። ሲጀመር ጋይስ አንድ ሰው በአንዲት እኔ ባለትዳር ነኝ አይደል? ሌላን ወንድ ቲክቶክ ላይ ባለትዳር አይደለሁም ብዬ ካወራው አለቅ። ይሄ ብቻ ትዳሬን ለመማገጤ
በቂ ነው። በቃ ባሌን ከዳሁት እያለ የለም አልኩ። ባል እያለኝ ባል የለኝም አልኩ። ባል የለኝም ብዬ ሰው ተዋወቅኩ። አበቃ እኮ ነገሩ። ልጅቷ ብመጣ ማለት ነው በተፈስ የምፈልገው ነገር ብዙ አለ። ግን ልጅቷ ሳመጣ የሆነ ነገር ሳትለኝ ስትመጣ ማውራት አልፈልግም። እና ምንድነው ልጅ መተት ምናምን የሚለውን የት አግኝቻት ነው ሰላይ መተት የማሰራው? ምን አድርጌ ነው የማሰራው? ሚዲያ ላይ አወጣሻለሁ ነው ያልኳት። ማስረጃ ይላክልን። እኔ ሰሜን እያጠፋ አሁንም ማስረጃ ይላክልን። አህመድ አንድ ነገር ልንገርክ፣ ከጎንክ የምንቆመው ሁሉን ነገር እውነት ስትነግረን ነው። እሱን ያስያዝከው አንተ ነህ አይደለህም? ሀቅ ብታስይዘውም ከጎንክ እንቆማለን። እኔ በምን ለራሴ መብሊያ መጠጫ የሌለ ሰው አስይዛለሁ። አዳምጠኝ። ከጎኔ አይቆሙም ብለክ ፈርተክ እንዳትዋሽ። አስይዘከውም ከሆነ ጎበዝ ነክ፣ ጀግና ነህ። ከጎን እንቆማለን። ምክንያቱም በሚስትና በሀገር ቀልድ የለም። ሚስትን የወሰደብህ ብታስይዘው ብርቅም ድንቅም አይደለም። ስለዚህ እውነቱን ነው ማወቅ የምንፈልገው እኛ። አንተ ነክ ያስያዝከው እሱን ለማስፈራራት እንትን ለማናደድ የሱ እየመጣ አለቀህም ምናምን እያለ ሲያስፈራራኝ ማለት ነው። እንዲያውም ምን ታመጣለህ እኔ ነኝ ያስያዝኩ ብዬዋለሁ እንጂ ወረበል ካባ ይሄ ጨለማ ነው እኔ ያላስያዝኩትም። ግን ለማናደድ ቃላቱን ተጠቅሜያለሁ። ከዛም ባለፈ እኔ ለራሴ የመሻወር የሌለኝ ሰውዬ ብር ሰው አዋጥ እኮ ነው እዚህ ላከኝ የመጣሁት እዚህ። እንዴት አድርጌ ነው እኔ ላስይዘው የምችለው? እኔ እሱን ማስይዝበት አቅም ቢኖረኝ ሰፖርት አድርጌ የራሴ ገንዘብ አልከፍልም እንዴ? ላይ ስንት ዳ እየጨፈረብኝ ለማስያዝ ብር ይከፈላል እንዴ? ፖሊስ ማወቅ ብቻ እኮ ነው የሚጠበቅብህ ካለ እንዴ? ምን አውቃለሁኝ። እሱ እንደዛ ነው የሚለው። እኔ እንዴት አድርጌ ነው እሱን ላስይዘው የምችለው? እኔ ህጋዊ ሰሆን እኮ ነው ማስይዘው። ለራሴ እየተደበቅኩኝ ሽሽጎች ኖሮ እየኖርኩኝ እንዴት አድርጌ ነው እሱን ማስይዘው? እኔ አሁን ከዚህ በኋላ ግን የኔ ቁጥር አለክ። ማስያዝ የምትፈልገው ሰው ካለ እኔ ሳውዲ ማቀው ፖሊስ ዘመድ አለኝ። ፖሊስ ያገባች ዘመድ አለችኝ። የምሬ ነው የምልክ። ማስያዝ የምትፈልገው ወንጀለኛ አሁን እኔ እንደማሸንፍ እርግጠኛ ስለሆንኩ እኔ ገንዘቤን ካልሰጠኝ እኔ እነሱ ነው ሌላ ምንም ነገር አልፈልግም። እንደማሸንፍ እኔ እውነታው ራሴ ጋር ስላለ እንደተበደልኩ ራሴ ስለማውቀው እኔ በቃ እኔ ሌላ ምንም ነገር አልፈልግም። ሀቡ ቤተሰብ ጋር ልጄ ጋር በሰላም ነው መኖር ነው የምፈልገው። ለልጄ የሚለው አሁን ስለዚህ ነገር ስናወራ ባለፈው በውስጥ መታ የለም ሀቡ በውስጥ መጣ ሚዲያ ላይ ለወጣ ነው። ሀቢባ ቤት ልገባ ነው አለቅሽም ስላት ወረበል ካባውቃ ስንት ብር ላከኝ? 27,000 ብር ላከች። ከዛም ውጭ በወንድሜ አካውንት አንድ ቀን 4,000 አንድ ቀን 27,000 ከዛም ውጭ ልካ ከሆነ ማስረጃ ታንጣ። ያንንም አንቺ ቤት ልገባ ነው ያልኩት ጊዜ ለማስረጃ ነው ይላል። አንተ እዚህ ቤት ገዝት ላይ ገብተህ ካወራክ በኋላ ቁጥሯን ተቀብዬክ በዋትሳፕ እንደዚህ ብሏል አህመድ ይህን አርገሽዋል ወይ እውነት ነው ወይ ስላት አዎ እውነት ነው ስትለኝ እሺ በይና ቲክቶክ ላይ እንነጋገራለን ስትለኝ ፕሊስ ሚዲያ ላይ መውጣት አልፈልግም እኔና አህመድ በውስጥ እንጨርሳለን አለች ስትለኝ ኦኬ እኔ ማስረጃዎች አሉኝ አንቺ ትዳርሽ ላይ ስትማገጪ የተጻጻፍሽው ቮይስ ሁሉ ነገር ማስረጃ አህመድ ልኮልኛል ስለዚህ ይሄንን አውጥቼ ሚዲያ ላይ ከማስጣቴ በፊት ለልጁ ብሩን ስጪው ስላት እንጨርሳለን በውስጥ ብላ ለመነችኝ እሺ ብዬ ለአንተ በውስጥ ልጨርሱ ተነጋግራችኋል አይደል በቃ በውስጥ ጨርሱ ስልክ ምን ብለህ ቮይስ አረክልኝ ዛሬ ጧት ኖ እኔ በውስጥ ለመጨረስ አልተነጋገርኩም እኔ ላንቺና ለህዝቡ አደራ ሰጥቻለሁ ፕሊስ እኔ አልተነጋገርኩም ከእሷ ጋር ውሸቷን ነው አልከኝ ስትልኝ በይ ቲክቶክ ላይ ተዋወቃችሁ ራስ ብለሃል ቅድም